ውድ የአሃዱ ቤተሰቦች ኢትዮጵያ ለመጀመሪያ ጊዜ ሬዲዮ የከፈተችው በመስከረም ወር 1928 ዓመተ ምህረት ነበር። ይህም የኢትዮጵያ ሬዲዮ ነበር። በዘመኑ ብቸኛው ነፃ አፍሪካዊ ሬዲዮ ጣቢያ ሆኖ በታሪክ ውስጥም ተመዝግቧል። ታዲያ የግል ሬዲዮ ጣቢያ ፈቃድ ሰጥቶ የግል ሬዲዮኖች ወደ አየር ሳይመጡ ረጅም ዓመታት ተቆጠሩ። በ1997 ዓ.ም ለመጀመሪያ ጊዜ ለግል አመልካቾች ፈቃድ በመስጠትም ተጀመረ። ከዚያ በመቀጠል በ2008 ዓ.ም ደግሞ ሬዲዮ ጣቢያችን አሃዱ ሬዲዮ 94.3 የኢትዮጵያን ድምፅ ፈቃድ አገኘ። እነሆ ከዚያ ዓመት ጀምሮ ብዙ ሚሊዮን አድማጭ ቤተሰቦችን አፍርቶ በኢትዮጵያ የሚዲያ ታሪክ ውስጥ የራሱን አስተዋጽኦ በማድረግ አገልግሎት ላይ ይገኛል። በዛሬው ኢትዮጵያዊ ስንክሳራችን የኢትዮጵያን ድምፅ የሆነውን አሃዱ ሬዲዮ 94.3ን በጥቂቱ እናነሳሳዋለን። ጥበቡ በለጠ ነኝ። ኢትዮጵያ በ1928 ዓ.ም የመጀመሪያውን መንግስታዊ ሬዲዮ ጣቢያ ከከፈተች በኋላ የግል ሬዲዮ ጣቢያዎችን ወይም የንግድ ሬዲዮኖች የሚባሉትን ለመክፈት ወደ 70 ዓመታት ፈጅቶባታል። አሃዱ ሬዲዮ የተከፈተው ደግሞ የኢትዮጵያ ሬዲዮ በተከፈተ ከ80 ዓመት በኋላ ነበረ። በ2008 ዓ.ም የሬዲዮ ፍቃድ ከማግኘቱ ከ10 ዓመታት በፊት ጀምሮ ጥያቄ ሲያቀርብ የነበረው አሃዱ በመጨረሻም ፍላጎቱና ህልሙ እውን ሲሆን ከፊቱ ደግሞ ትልቅ ጉዳይ አለ። ይህም ምን አይነት ሬዲዮ ጣቢያ ይሆን የሚል ጥያቄ። አሃዱ ሬዲዮ በኢትዮጵያ የመገናኛ ብዙሃን ዘርፍ ውስጥ መለያ ቀለሙ የራሱ መገለጫ ምን ይሆን የሚለው ጉዳይ ብዙ ሥራም ተሰርቶበታል። ገና ከመጠሪያው ስሙን ስንጀምር አሃዱ የግዕዝ ቃል ነው። የመጀመሪያነትን፣ ቀዳሚነትን፣ ፈር ቀዳጅነትን ያሳያል። እናም አሃዱ ሬዲዮ አስቀድሞ ያደረገው በቴክኖሎጂ የተደራጀ ዘመኑን የዋጀ የሬዲዮ ማሰራጫ የስቱዲዮ ዕቃዎችን ለሀገራችን በማስተዋወቅ ረገድ ቀዳማይ ነበረ። የዘመኑ የሳይንስና ቴክኖሎጂ ርቀትና ምጥቀት የፈበረካቸው የስቱዲዮ አደረጃጀቶችን ይዞ ብቅ በማለት ስሙ ይጠራል። ከሁሉም በላይ ብርታት የሚሆኑት ባለሙያዎቹ ናቸውና እዚያ ላይም ብርቱ ሥራ አከናወነ። ከፍተኛ የሙያ ፍቅር ያላቸው በሙያቸው መስራት ማገልገል የሚሹ ወጣቶች በአዲስ ኃይል የተሰባሰቡበት የሬዲዮ ጣቢያም ሆኖ ብቅ አለ። በጋዜጠኝነት በአስተዳደርና በቴክኒክ ክፍሉ ውስጥ ፍጹም ለሙያቸው ፍቅር ያላቸው ወጣቶች መሰባሰባቸው ትልቁ ጉልበቱም ነበረ። ከዚያ በኋላ ደግሞ ስለሚያገለግለው ሕዝብ ማሰብ ጀመረ። አሃዱ አድማጮቹን ቤተሰብ በማለት ይጠራቸዋል። አድማጭ ቤተሰቦች ዛሬም ብዙ ሚሊዮን ቤተሰቦችን አፍርተዋል። ለዚህ አድማጭ ቤተሰብ ደግሞ ልሳን ሆኖ የሚናገርለት ሬዲዮ ጣቢያ እንዲሆን ብርቱ መሻት ነበረ። እናም አሃዱ ሬዲዮ 94.3 የኢትዮጵያን ድምፅ በማለት የራሱን መለያ አሻራ ቀረጸ። አሃዱ ሬዲዮ ለአድማጭ ቤተሰቦቹ ምን እንዲያገኙ ምንስ እንዲያተርፉለት ይፈልጋል? አሃዱን በማዳመጣቸው ምን ጥቅም ያገኛሉ? የሚለውም ሌላው የሬዲዮ ጣቢያችን አምድ ሆኖ ይጠቀሳል። ኢትዮጵያውያን የታሪክ ሀብታሞች ነን። ብዙ ዓለማት ውስጥ የማይገኙ ብርቅዬ ታሪኮችና ወጎች ያሉባት ሀገር ናት ኢትዮጵያ። በተለያዩ ፖለቲካዊ ትርክቶች ምክንያት በልጆቿ መካከል ውጥርጥር ያሉ አለመግባባቶችን ለዓመታት ያስተዋለው አሃዱ የጋራ ቤታችን፣ መሰባሰቢያ፣ ጥላችን፣ የማንነታችንም መጠሪያ በመሆኗ ኢትዮጵያና ኢትዮጵያዊነት የወል መጠለያችን ሆና እንድትታይ አጥብቆ መስራት ጀመረ። ኢትዮጵያዊነት አሰባሳቢ ማንነት ነው ብሎ አሃዱ በጽኑ ያምናል። እናም ለኢትዮጵያዊ እምነት፣ ባህል፣ ታሪክ፣ ትውፊት፣ ስነ ጥበብ፣ ስነ ልቡና በሁሉም መስክ በታላቅ ክብር ያገለግላል። በዚህም መሠረት የአሃዱ ሬዲዮ ጣቢያ ፕሮግራሞች በኢትዮጵያ ወዝና ለዛ ተሟሽተው
የተቀረጹ ናቸው። ለሀገራቸው ኢትዮጵያና ለዓለም ሕዝብም ጭምር በሥራቸው ባስተምሮቶቻቸው ታላላቅ ቁም ነገር አበርክተው ከዚች ምድር ባጸደ ሥጋ የተለዩንን ባለውለተኞቻችንንም በሐሳብ አምጥተናቸው የምናብ እንግዳ በተሰኘው ዝግጅታችን ላይ እንዲያወጉን እናደርጋቸዋለን። እነዚህ የምናብ እንግዶቻችን ያለፉበትን ዘመን አስታውሰው አሁን ላለነውና ለመጪው ትውልድ ምክር የሚለግሱበት ፕሮግራማችን ነው። በሌላ መልኩ ደግሞ አሳሩ በዛብህና ምክረ ሰናይ የተባሉት የአሃዱ ሬዲዮ ገጸ ባህሪያት የሚጻጻፉት ደብዳቤ ነው። አሳሩ በማኅበረሰባችን ውስጥ የሚያያቸውን ትዝብቶቹን እየነቀሰ በማውጣት ለወዳጁ ለምክረ ሰናይ በደብዳቤ ጽፎ የሚልክበት ዝግጅት ነው። አሳሩ እንደ ዘበት አይተን የምናልፋቸውን ወይም ተነክተንባቸው በዋዛ በፈዛዛ የተውናቸውን ጉዳዮች አንስቶ ይማረርባቸዋል። በአንጻሩ ደግሞ ምክረ ሰናይ ለአሳሩ የምሬት ደብዳቤ መፍትሔ ይሆናሉ ብሎ የሚያስባቸውን ጉዳዮች በምክር አዘል ደብዳቤው ይመልስለታል። በእነዚህ ሁለት ምናባዊ ገጸ ባህሪያት ብዙ ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ግንዛቤዎችን ለአድማጭ ቤተሰቦቻችን የሰጠንበት ዝግጅት ነው። ኢትዮጵያ በምድራችን ላይ ካሉት ሀገራት መካከል በመጽሐፍ ቅዱስም በቁርአንም በሰፊው የተጠቀሰች ሀገር መሆኗ ይታወቃል። ለምሳሌ ከዓለማችን ረጅሙ ወንዝ አንዱ የሚባለው አባይ በመጽሐፍ ቅዱስ ውስጥ ጊዮን ተብሎ ይጠራል። ገና ከጽንስ ፍጥረት ዓለም ጀምሮ ከኢትዮጵያ ማኅፀን ፈልቆ ሚሊዮኖችን የሚመግበው አባይ ከሌሎች የኢትዮጵያ ወንዞች ጋር ሆኖ ለአሃዱ ሬዲዮ ትልቅ የትኩረት አቅጣጫ ነበረ። የአፍሪካ የውሃ ማማ የምትባለው ኢትዮጵያ በወንዞቿ የመልማትና የማደግ ጉዞዋ እንዲፋጠን በማሰብ አሃዱ ሬዲዮ ከጅማሮው እስካሁን ድረስ ያለምንም ድጋፍ አድራጊ በራሱ ወጪ ኢትዮጵያዊ ወንዞች ፕሮግራሙን ሲያቀርብም ቆይቷል። በመጨረሻም የታላቁ የኢትዮጵያ ሕዳሴ ግድብ ተሰርቶ መጠናቀቅም ደግሞ ለፕሮግራማችን ርዕይ ትልቅ ደስታና ስኬትም ነበረ። የአሃዱ ሬዲዮ አድማጭ ቤተሰቦች በሥራቸው በውሏቸው ሁሉ ስኬታማ የሆኑ ዘንድ ገና ከማለዳው በንቃት ፕሮግራሙ ስነ ልቦናዊ ከፍታን እየገነባ ሚሊዮኖችን ቀናቸውን ሲያፈካላቸውም ቆይቷል። በኢትዮጵያዊ ስንክሳሩ ደግሞ የጥንቱን የመካከለኛውን የዘመናዊውንና የወደፊቱን የኢትዮጵያ ጉዳዮችን በታሪክ ሸማ ውስጥ እያዳወረ የሚያቀርብበት ዝግጅቱ ነው። ትናንትን ከዛሬና ከመጪው ዘመን ጋር አወዳጅተን የምንጓዝበት ፕሮግራማችን ነው። የኢትዮጵያውያን ብሔራዊ ጥቅምን በማስከበርና በማክበር ረገድ ትልቅ ትኩረት የሚሰጠው አሃዱ በመሪዎች ስህተት ወደብ አልባ የሆነችውን ኢትዮጵያን ዳግም ወደ ቀደመ ባለቤትነቷ የምትመለስበትን አቅጣጫዎች የሚያሳየው መልህቅ የተሰኘው ዝግጅታችንም ተጠቃሽ ነው። ሀገራችን ኢትዮጵያ በየጊዜው በሚያጋጥሟት ሰው ሰራሽና የተፈጥሮ እክሎች ምክንያት ቀውስ በሚኖርበት ወቅት ሬዲዮ ጣቢያችን ሙያዊ ስነ ምግባርን በተከተለና ባከበረ መልኩ ሕዝብንና ሀገርን በሚገባ አገልግሏል። የሀገራችንና የዓለም ስጋት የነበረው ኮቪድ-19 ወይም ኮሮና ቫይረስ እንዲሁም የተለያዩ ግጭቶች በተከሰቱበት ወቅት ከሚዲያ የሚጠበቀውን ሙያዊ ተግባራትን በሚገባም ሲያከናውን ቆይቷል። ኢትዮጵያ በ2013 እና በ2018 ዓ.ም ያደረገችውን ሁለት አገራዊ ምርጫዎችንም በታላላቅ ትኩረትና ዝግጅት መስራቱም ይታወሳል። በማኅበራዊ አገልግሎትም በአረንጓዴ አሻራ ዘመቻ በየዓመቱ አድማጭ ቤተሰቦቹን እያስተባበረ ችግኞችን በመትከል አስተዋጽኦው ደማቅ ሆኖም ይጠራል። ከሰኞ እስከ ዓርብ በየቀኑ በሙሉ ሰዓት ላይ ዜና በማቅረብ ብቸኛው የንግድ ሬዲዮ ጣቢያ የሆነው አሃዱ በጠንካራ ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ ፕሮግራሞቹ በኢትዮጵያ አድማጭ ቤተሰቦቹ ዘንድ ትልቅ ከበሬታም አትርፏል። ለዚህም ስኬት እንድንበቃ
ተቆጣጣሪው የመንግስት ተቋም የኢትዮጵያ መገናኛ ብዙሃን ባለስልጣን፣ ሌሎች አጋር ተቋማት፣ አብረውን የሚሰሩት አጋሮቻችን፣ ተባባሪ አዘጋጆች፣ መላው ባልደረቦቻችን እንዲሁም ከሁሉም በላይ ጉልበት ሆነውን እንድንሰራ የሚያደርጉንን አድማጭ ቤተሰቦቻችንን እጅግ እናመሰግናለን። ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።